ኑር ኦዲዮ ቪዥዋል ፕሮዳክሽን ከቅርብ ዓመታት ወዲህ በዳዕዋው መስክ መልካም እንቅስቃሴ እያደረገ የሚገኘው ኑር ኦዲዮ ቪዥዋል ፕሮዳክሽን በትርጉም የቀረቡ የተለያዩ የዓለም አቀፍ ዳዕዋዎችን ስራዎች የዶክተር ዛኪር ናይክን፣ የሼክ አህመድ ዲዳትን፣ የዩሱፍ ኤስተስን፣ የአብድራሂም ግሪንን፣ የያሲር ፋዛጋን፣ የሃሩን ያህያን እንዲሁም የዶክተር ቢላል ፊሊፕስንና የመሳሰሉትን የዳኢ ሳዲቅ መሐመድን ኤምፒ3 ቁርአኖችን፣ ካሴቶችን፣ የተለያዩ ነሽዳዎችንና መጽሐፍቶችን ሲያቀርብላችሁ ቆይቷል። ታዲያ የሥራችን አጋር እርስዎ መሆኑን አይዘንጉ። ኦሪጂናል ሲዲዎችን ብቻ በመግዛት ሃይማኖታዊ ግዴታውን እንዲወጡ እንደወትሮው ሁሉ በአላህ ስም እንጠይቃለን። ኑር ኦዲዮ ቪዥዋል ፕሮዳክሽን ربنا الله ليس غير الله ربا للعباد كل من أهمل ذاتيته فهو أولى الناس طرا بالفناء لن يرى في الدهر قوميته كل من قلد ربنا الله ليس غير الله ربا للعباد كل من أهمل ذاتيته فهو أولى الناس طرا بالفناء لن يرى في الدهر قوميته كل من قلد عيش الغرباء أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله أما بعد All praise is due to Allah and may His peace and blessings be upon our beloved Prophet Muhammad sallallahu alayhi wa sallam. I begin by greeting my brothers and sisters saying Assalamu alaikum wa rahmatullahi wa barakatuh. ምስጋና ለአላህ ይሁን። የአላህ ሰላምና በረከት በተወዳጁ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ይሁን። ወንድሞቼና እህቶቼ ፕሮግራሙን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ በማለት በሰላምታ ጀምራለሁ። ሰብአዊ መብት ስለ ሰብአዊ መብቶች ስናወራ ሰብአዊ መብቶች የምንላቸው የትኞቹ እንደሆኑ ጉዳዩ አነጋጋሪ አይመስለኝም። አነጋጋሪው ጉዳይ የሰዎች መብቶች ምንና ምን ናቸው የሚለው ሳይሆን የትኞቹ ሰዎች የሚለው ነው። ምክንያቱም በአብዛኛው ስለ ሰብአዊ መብት ለመናገር እንነሳና የምንናገረው ግን ይህ መብት ስለሚገባቸው የተወሰኑ አይነት ህዝቦች ነው። ሐቁ ግን እነዚህ ማጥ የገቡ የሚተቸገሩ ወይም አነጋጋሪ የሆኑ ሰዎች እነማን እንደሆኑ አለመግለጻችን ነው። አንድ ምሳሌ ልስጣችሁ። በአንድ ወቅት በአሜሪካን ውስጥ በሚታተመው ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ትዝ ይለኛል። በዚህ ጋዜጣ በሶስተኛው ገጽ ላይ በቴክሳስ ውስጥ 35 ውሾች በተመረዘ ምግብ ምክንያት መሞታቸውን ዘግቦ ነበር። 35 ውሾች የተመረዘ ምግብ ተመግበው ሞቱ ይላል። በዚህ ጋዜጣ ገጽ 6 ላይ ደግሞ 1000 ናይጄሪያውያን በነዳጅ መስመር ፍንዳታ ምክንያት መሞታቸው ተዘግቧል። ልብ በሉ፣ የ35 ውሾች ሞት በገጽ 3 ላይ ሲዘገብ የ1000 የሰው ልጆች ህልፈት ግን በገጽ 6 ላይ ተዘገበ ልትሉኝ ነው? እየተነጋገርን ያለነው ስለ ሰው ህይወት፣ ስለ ጉዳዩ ግዝፈት፣ ስለ ብዛት፣ ስለ ውጤቱ ነው። እኔ ግን ሁሌም ቢሆን ችግራችን እኔ እንደማስበው የሰው ልጆች የምንለው የትኞቹን ነው የሚለው ነው። ወንድሞቼና እህቶቼ ቁርአን ስለ ፍትሃዊነት በሚናገርበት ጊዜ ሁሌም ቢሆን ስለ ሌላ የሰው ልጅ እንደሆነ እንድናስታውስ አጽንኦት ሰጥቶ ነው። ብዙውን ጊዜ ስለ መብት ግንዛቤ ይኖረናል። እነዚህ ሰዎች ምን አይነት መብት እንዳላቸውም ልንገነዘብ እንችላለን። በተግባር ግን እንደ ሰው አንመለከታቸውም። መብታቸውን እንወስድባቸዋለን ማለት ሳይሆን በአንድ ጉዳይ ላይ በአንድ ወቅት ያ መብት ለነሱ እንደማይገባቸው አድርገን እናስባለን። ኢንሻአላህ ይህንን በተወሰኑ ምሳሌዎች የምናየው ይሆናል። ባለፈው ቀን ንግግሬ በእስላም ስላለው የፍትህ ጽንሰ ሐሳብ ተናግሬ ነበር። አላህ Subhanahu Wa Ta'ala በቁርአን ውስጥ ስለዚህ ጉዳይ እንዴት እንደሚገልጽ የሚያሳዩ 5 አንቀጾች መኖራቸውን አይተናል። አገላለጹም ሰብአዊ መብት ጥበቃን መሰረት ያደረገ ነው። የመጀመሪያው شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط ከርሱ ውጪ አምላክ እንደሌለ አላህ መሰከረ፣ መላእክትም የእውቀት ባለቤቶችም እርሱ በማናቸውም ነገር ፍትሃዊ ነው የሚለው ነው። ስለዚህ የመጀመሪያው ደረጃ ከቁርአን የምንወስደው ከአላህ መለያዎች አንዱ ይሄ ነው። አላህ እንዴት አይነት ነው፣ አላህ ምን አይነት ፍትሃዊ ነው ብለን ከጠየቅ
በቁርአን አንቀጹ ላይ የምታገኘው አላህ እኛን በቆዳ ቀለማችን በኑሮ ደረጃችን በህብረተሰብ ውስጥ ባለን ቦታ ወይም በታዋቂነታችን ወይ ወንድ ወይም ሴት በመሆናችን አላህ ዘንድ ለመዳኘት ቦታ የሚሰጣቸው ነገሮች እንዳልሆኑ ነው በአላህ ሚዛን ላይ ዳኝነቱ የሚለካው በመንተገብረው ነገር ብቻ ነው ፍትህ ማለት ይሄ ነው እንደገናም በቁርአን ውስጥ ስለ ፍትህ በተጠቀሰው ሌላኛው አንቀጽ ደግሞ አላህ እንዲህ ይላል መልእክተኞቻችንን ግልጽ መረጃዎችን አስይዘን ላክን የሰው ልጆች ህይወታቸውን በፍትህ ይመሩ ዘንድም መጽሐፍን ሚዛንን አወረደንላቸው የጽድቅንና የእኩይ መንገድንም ለየን ስለዚህም ሰዎች ፍትሃዊ መሆን አለባቸው አንቀጹ የሚነግረን ኢሳ ወይም ኢየሱስ አለይሂ ሰላም ለምን እንደተላኩ ሙሳ አለይሂ ሰላም ለምን እንደተላኩ ኢብራሂም አለይሂ ሰላም ለምን እንደተላኩ ሙሐመድ ሰለላሁ ዐለይሂ ወሰለም ለምን እንደተላኩ ነው እነዚህ ነቢያት የመጡት ለምንድነው ሊየቁም الناس بالقسط ሰዎች ፍትህን የበላይ እንዲያደርጉ በመሆኑ የሰው ልጆች ፍትሃዊ መሆን አለባቸው ማለት ነው አሁንም ቁርአንን ስንመለከት አላህ ምን ይላል إن الله يأمر بالعدل والإحسان الله ፍትሃዊነትንና የጽድቅ ስራን አዟል ይላል ጽድቅ ወይም መልካም ስራ የስራዎች የበላይ ነው ኢህሳን የኢማን ከፍተኛው ደረጃ ነው አላህ ግን ፍትህ ምን ያህል ከዚህ በላይ አስፈላጊ እንደሆነና መልእክተኞችም የተላኩበት ዋናው ዓላማ መሆኑን እንዲሁም ስለሌሎች የሚሰማንን ማንኛውም ስሜት ምንም ይሁን ምን እኛ ጥሩዎች ብንሆን እንኳን ለሌሎች ፍትሃዊ መሆን እንዳለብን ሊነግረን ፍትህን ከኢኽላስ አስቀድሞን ይጠቀሰው በቀጣዮቹ ሁለት አንቀጾችም አላህ እንደሚለን ያ አዩሃ الذين آمنوا كونوا قوامين بالقسط شهداء لله እናንተ ያመናችሁ ሆይ ፍትህን አስፍኑ ለአላህ ስትሉም በእውነት መስክሩ ይላል በሌላ የቁርአን አንቀጽም እናንተ ያመናችሁ ሆይ በፍትህ ላይ ጸንታችሁ ቁሙ ለአላህም ስትሉ በሐቅ መስክሩ ሌሎች ሰዎች በራሳችሁም በወላጆቻችሁ ወይም በቅርብ ዘመዶቻችሁ ላይም ቢሆን እንኳን ማንኛውም ሰው ፍትሃዊ ሆኖ መገኘት አለበት ነው ቅድስና ያለው እዚያ ላይ ነውና ሰዎች በሆኑ አጋጣሚዎች ፍትሃዊ ሆነው ሊገኙ ይችላሉ ፈተናው ግን ያለው በመንወዳቸው ወይም ከመጠን ያለፈ ጥላቻ ባደረብን ጊዜ በሚያጋጥመን ሁኔታ ውስጥ ነው ይሄን ነው ፍትሃዊነታችን የሚለካው ወይም በጣም የሚያስፈልግበት ጊዜ በየትኛው አጋጣሚ ቢሆን ፍትሃዊ መሆን አለብን ይሁንና የፍትሃዊነት ርዕዮቱ በውስጣችን ላይ ነው ይችላል ወይም ፍላጎቱ ያለን ግዴታችንን ለመውጣት የማንፈልግ ልንሆን እንችላለን እንደዛ ከሆነ የኛ ህይወት ከምንም ሳይሆን ፍልስፍና ሆኖ ይቀራል ለመኖር ያህል ጥሩ መመሪያዎችና ስለ ነገሮች ጥሩ አስተሳሰብ ሊኖር ይችላል ግን በተግባር ተረጉም ነው አልተረጉም ነው ያን ያህል አስፈላጊ አይደለም ብናደርገውም ባናደርገውም ትርጉም አልባ ነው ለዚህ ነው አላህ Subhanahu Wa Ta'ala لئن الذين كفروا من بني إسرائيل ከእስራኤል ልጆች እነዚያ የካዱት ተረገሙ የሚለን በሚያደርጉት መጥፎ ተግባር የተነሳ الله من ይላል ካኑ ላ የተነሃውን አኒል ሙንከር ይሰሩት ከነበረው እኩይ ድርጊት አንዱ ሌላውን አይከለክሉም ነበር ይላል ፍትሃዊነትንና የጥመት ተግባራትን ይመለከታሉ ይህን እየተመለከቱ ግን ምንም እርምጃ አይወስዱም አይተው እንዳላይ ያልፉት ነበር ወይም የዝምታ ባህል ወይም ልማድ ነበራቸው በዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ምሳሌ ሰጥተውበታል እሳቸው እንዳሉት ማንኛችሁም መጥፎ ድርጊትን በተመለከተ ጊዜ ምንም የማያደርግ ሰው ልክ በመርከብ ውስጥ እንደሚጓዙ መንገደኞች ነው እነዚህ መንገደኞች የተወሰኑት በመርከቡ በላይኛው ክፍል ቀሪዎቹ ደግሞ በታችኛው የመርከቡ ክፍል ናቸው ከታችኛው ክፍል ያሉት ተሳፋሪዎች ውሃ በሚፈልጉ ጊዜ ምን ያደርጋሉ ወደ ላይኛው ክፍል በመሄድ እየቀዱ ወደ ታችኛው ክፍል ይመለሳሉ በዚህ ሁኔታ ያሉ በላይኛው ክፍል ላይ ባሉት ላይ ችግር እየፈጠነ ነው የሚል ስሜት ተሰማቸው እና ምን አሉ ችግሩ ለመቅረፍ በማሰብ ውሃ ባስፈለገን ጊዜ ሁሉ ወደ ላይኛው ክፍል ስንሄድ እዚያ ባሉ ተሳፋሪዎች ላይ ሁከት ስለምንፈጥር በዚህ በክፍላችን ውስጥ በቀላሉ ውሃ ማግኘት እንድንችል በክፍላችን በታችኛው የመርከቡ ክፍል ላይ ቀዳዳን ሸንቁራሉ በዚህ ጊዜ ውሃ ወደ መርከቡ በቀላሉ ይገባልናል ከዚያም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እነዚህ ሰዎች ይህን የሚያደርጉት በቅልቦና ቢሆን እንኳን እንዲያደርጉት ከተተው ሁሉም ተያይዘው ይሰጥማሉ ይሁንና ይህንን ድርጊት ተመልክቶ የሚያስቆም ከተገኘ ሁሉም ተራፊዎች ይሆናሉ ስለዚህ ወንድሞቼና እህቶቼ እኛ የፍትህ ታጋዮች ሆነን ከመገኘት ራሳችን ፍትሃዊ ሆነን መገኘታችን የበለጠ ነው
እንዲሁም የእኩልነት አቀንቃኝ ሆኖ ከመገኘት ራሳችን ትክክለኛና ሚዛናዊ ሆነን መገኘቱ የበለጠ ነው ልብ በሉ የሰው ልጅ ሁሉ ጊዜም ቢሆን ሰብአዊ ክብሩን ሊነፈግ አይገባውም መጥፎ የሆኑ ድርጊቶች ላይ ተጋፋይ ቢሆን እንኳን ሁሌም ያንዳንዱ ግለሰብ ሰብአዊ ክብሩ ወይም ሰው የመሆን ክብሩ አብሮት ነው ያለው አሁንም ልብ በሉ እኛ በድርጊቶች የምንረሳው መብታቸውን ሳይሆን ሰብአዊ ፍጡር የመሆናቸውን እውነታ ነው እስኪ በዚህ ላይ ተወሰኑ ምሳሌዎችን ልስጣችሁ እነዚህ ምሳሌዎች በርግጥ በታሪክ መልክ የቀረቡ ሲሆኑ ሁሉም ባይሆኑ አብዛኛዎቹ እውነተኛ ታሪኮች ናቸው የሌሎች ሰዎችን ሰብአዊነታቸውን እንዴት እንደምናጠፋው የሚያሳዩ ናቸው በአንድ ወቅት በሐሰት ለ3 ዓመት ተፈርዶበት ዘብጥ ያወረደ አባወራ ነበር ይባላል ሚስቱ እርጉዝ ነበረች ለ3 ዓመታት ከቤተሰቦቹ መገናኘት ሳይችል እስር ቤት ቆይቷል እናም አይቶት የማያውቀው ልጅ አለው ምክንያቱም እሱ ሲታሰር ሚስቱ እርጉዝ ነበረች እና አላየውም ከእስር ቤት ነፃ የሆነ ዕለት በስፍራው መተቃቀፉ መሳሳሙ መሳሳቁ ይታያችሁ ደስታው ወሰን አልነበረውም እስረኛው ሚስቱን ያቅፋል ልጁን ያቅፋል በቃ አንዱ በስተመጨረሻ ከቤተሰቡ ጋር በመቀላቀሉ በጣም ተደስቷል በሌላ በኩል የልጁ እናትም በእንኳን ደስ ያለሽ ጠያቂዎች ስራ በዝቶባታል ልጁ ደግሞ ከአባቱ ጋር ይነጋገራል ልጁ አባቱን ሲያነጋግረው ጋሼ እያለ ነበርና የሚጠራው አባትየው ልጁን ያየ ጋሻ አትበለኝ እኔኮ አባትህ ነኝ አባዬ በለኝ ይለዋል ልጁ መለስ ብሎ የለም አንተ አባቴ አይደለህም የኔ አባት ያ ሁሉ ጊዜ ከእናቴ ጋር የሚተኛው ነው ይለዋል በቃ በእንቅርት ላይ ጆሮ ደግፍ እንዲሉ ከዚህ በላይ ከፋ ነገር የለም ያለ አግባብ ያለ ጥፋቱ በእስር ከመንገላታቱም ሌላ ቤተሰቡ ደግሞ ለሱ ታማኝ እንዳልነበረው መስማቱ በጣም አበሳጨው ወዲያውኑ ፊቱ ተቀያየረ ወደ ቤት በሚጓዙበት ጊዜ ባለቤቱ ስታናግረው ይዘጋታል ከጥቂት ደቂቃዎች በፊት ምርጥ አፍቃሪ ባል እንደነበረ ሆኖ መቀጠል አልቻለም ምክንያቱ ሊገባት አልቻለም ለራሷ ግን እንዲህ አለች የእስር ቤት ቆይቷ የፈጠረበት ለውጥ ይሆናል ከሺህ በላይ ስለሆኑ ቀኖች ነው የምናወራው የታሰረው ከ3 ዓመት በላይ ስለሆነ እነዚህ ቀናት ሰውን ይቀይራሉ ሰውነቱ ከስቷል ጸጉሩ ሸብቷል ሁሉም ነው ተቀያይሯል ስለዚህ ያው ይሄ ለውጥ ፈጥሮበታል ብላ አሰበች ወደ ቤት አቀኑ ሚስቱም ንግግሯን በመቀጠል እቤት ሲደርሱ እንዲህ አለችው ያኔ የገባነውን ቃል ታስታውሳለህ አላህ ብሎ ከእስር ነፃ ካወጣን ሐጅ ወይም ዑምራ ልናደርግ መካን ሄዳለን ተባብለን ነበር አለችው ይሄን ባል በጣም ተናዶ ጮኸ አንቺ ወደ አላህ ቤት የሚያስገድ ንጽህና ያለሽ አይደለሽም ማለት በዚህ ጊዜ ስለምን እንደሚናገር እንኳን ሊገባት አልቻለም በዚያ ንዴቱ ላይ ሲገፈትራት 20 የሚሆኑትን የፎቁን ደረጃዎች ተንከባላ ወደቀች ይህ በእንዲህ እንዳለ ህፃኑ ልጅ በእጁ አንድ ፎቶግራፍ ይዞ ከመኝታ ቤት እየተንደረደረ መጣና ለአባቱ አየው ይሄ ነው የኔ አባት አለው ፎቶግራፉን ተቀብሎ ሲመለከት ከ3 ዓመት በፊት የተነሳው የራሱ ፎቶ ነው ከዚያም ልጁ ምንድነው የምትለው ብሎ ጠየቀው ልጁም ሁሉ ጊዜ ማታ እናቴ ጋር መጣና እባክሽ እናቴ ካንቺ ጋር መተኛ ተፈልጋለሁ ስላት አይሆንም አትችልም እኔ የምተኛው ከአባት ጋር ነው ትልና ፎቶውን ታቅፋ ተተኛ ነበር አለው ወዲያውኑ ደረጃውን ሮጦ ወረደ ሚስቱ ወደቀችበት ደርሶ የሆነውን ሲመለከት ሚስቱ የጀርባዋ አጥንቷ ተሰብሮ ከአንገቷ በታች ሰውነቷ ሽባ ሆኗል እስኪ ንገሩኝ ምን ያህል ጊዜ ይቅርታ ልትጠይቁ ትችላላችሁ ምን ያህል ይቅርታስ ይህንን ጉዳት ይከሰዋል እስኪ ንገሩኝ ምን ያህል ጊዜ እንዲህ ማድረግ ፈልጌ አይደለም ትላላችሁ ምን ያህል ጊዜ እንዲህ መስሎኝ ነው እንዲህ አስቤ አይደለም የሰራው ልትሉ ነው ጥያቄው ያለው ዛሬ ነው ለዚህ ነው እስላም ስለ አንድ ሌላ ሰው አንዳች ወሬ በሰማህ ጊዜ ማረጋገጥ አለባችሁ የሚለው መጥፎ ግምቶቻችሁ እንዳይቀድሟችሁ ተጠንቀቁ ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين እናንተ ያመናችሁ ሆይ እኩይ ግለሰብ ወሬም ቢያመጣላችሁ ትክክለኛነቱን አረጋግጡ ሰዎችን ባለማወቅ እንዳትጎዱና ለጸጸት እንዳትዳረጉ ይላል ግን በሂደት የምንዘነጋው ነገር ድርጊቱ ከሰው ልጆች ጋር በተያያዘ መሆኑን ነው ያ ብቻ አይደለም የሰው ልጆች የትኞቹ እንደሆኑ የመምረጥ አዝማሚያ እናሳያለን አብረናቸው ስንሆን የሚስማሙን የምንወዳቸው አይነት ሰዎች የትኞቹ አይነት ናቸው ብለን በዛ አይነት ሰብአዊነታቸውን ፈርጀዋለን በአንድ ወቅት የጦር ሰራዊት አባል የነበረ አንድ ወጣት ነበር ለጥቂት ዓመታት ቤተሰቦቹ ስለሱ ሰምተው አያውቁም ነበርና
ከብዙ ጊዜያት በኋላ ወደ ቤተሰቦቹ ስልክ ይደውልና አባዬ ወደ ቤተሰቤ በመመለስ ላይ ነኝ ይላቸዋል በዚህ ጊዜ አባትም እናትም በጣም ይደሰታሉ እናም ወደ ቤት የምትመለስበትን ቀን እየጠበቅን ነበር ይሉታል ይሄን የወጣቱ ጥያቄ ያነሳል አባዬ ጓደኛዬን ይዤው ልመጣ እችላለሁን የጦር ሜዳ ጓዴ ስለሆነ ይዤው መምጣት እፈልጋለሁ ይላቸዋል አባትም እናትም ምንም ችግር የለም ይዘውና ይሉታል መልሶም ጓደኛዬ ግን አንድ ችግር አለበት ይላቸዋል በአንድ ወቅት አብረን እየተጓዝን ሳለ የተቀበረ ፈንጂ ፈንድቶ አንድ እግሩ አንድ እጁና አንድ አይኑን ያጣ ነው ይላቸዋል አሁንም ምንም ችግር የለውም ይዘውና ይሉታል አየሽ እናቴ እኔ በርግጥ ይዤው አልመጣም ይላል እኔ የምፈልገው በእንግድነት ይዤው መምጣት ሳይሆን ሁሌም አብሮን እንዲኖር ነው ይላቸዋል ይሄን እናት ቀበል አደረጉና ሰማሄ ልጄ የምናወራው ከፍተኛ የሆነ የአካል ጉዳተኛ ስለሆነ ሰው ነው ይህ ትልቅ ኃላፊነት ነው በቤታችን ውስጥ ምቾት የሚያሳጣን ከባድ ነገር ነው ለእንደዚህ አይነት ሰው ኃላፊነት መውሰድ ይከብደናል እያሉ እየተናገሩ ያለ በሌላኛው መስመር ያለው ስልክ ተቋረጠ ሃሎ ሃሎ ቢሉ ምንም ምላሽ ያጡና ስልኩ ይዘጋል ከጥቂት ቀናት በኋላ ወላጆቹ ከፖሊስ የስልክ ጥሪ ይደርሳቸዋል ፖሊስ እዚህኛ ጋር ያንድ ሰው አስከሬን ይገኛል ይህ አስከሬን የናንተ ልጅ እንደሆነ እንገምታለን ስለዚህ መጣችሁ እንድትለዩት እንፈልጋለን ይሏቸዋል እያዘኑ በፍጥነት ወደ ስፍራው ይደርሳሉ ፖሊስ በበኩሉ የግለሰቡ ሞት ተፈጥሯዊ ሳይሆን ራሱን ገድሎ እንደሆነ ይነግራቸዋል ሊያዩት የሄዱት የልጃቸው አስከሬን አንድ እግሩና አንድ እጁ ተቆርጦ አንድ አይኑም ጠፍቶ ያገኙታል አያችሁ ክስተቱ ለሰዎች ያለንን ፍቅር አቀባበላችን ሁኔታዎች ላይ ተመስርቶ እንደሆነ ያሳየናል በኑሮአችን ላይ ምቾትን የማይነሱን ከሆነ እንቀበላቸዋለን መልካሞች ደረጃቸው ከፍ ያለ በኑሮአችን ካላወኩን ምቾት ካላሳጡን እንቀበላቸዋለን ሐቁ ግን ማንንም ሰው በአጋጣሚ በደረሱበት ክስተቶች ማንነቱን ክብሩን ማጣት የሌለበት መሆኑ ነው በአንድ ወቅት ይህ ተናጋሪ ለቅስቀሳ የሚሆን ንግግር እንዲያደርግ ተጋብዞ ነበር ምንድነው ያደረገው ወደ መድረክ ወጣና ከኪሱ ባለ $100 ኖት አውጥቶ ለተመልካቹ ከናንተ ውስጥ ይሄን $100 እንዲኖረው የሚፈልግ ብሎ ይጠይቃል በአዳራሹ የታደሙ ሁሉ እጃቸውን አወጡ እሺ አንድ ቅድሞት ያላስቀምጣለና ዶላሩን በመዳፉ ጨምድዶ አጨረማመተውና ይሄን $100 የሚፈልግ ማን ነው አለ አሁንም መጀመሪያ እጃቸውን ያወጡት በሙሉ በድጋሚ እጃቸውን አነሱ እሺ አንዴ ቆዩኝ ብሎ ከዚያም ዶላሩን ወደ መሬት ጣለው በእግሩም በደንብ ረጋገጠውና አነሳው አሁንም ይሄንን $100 ከናንተ ውስጥ እንዲኖር የሚፈልግ ማን ነው አለ አሁንም መጀመሪያ እጃቸውን ያወጡት በሙሉ በድጋሚ እጃቸውን አነሱ አሁን መጨረሻ በብሩ ላይ ምራቁን ተፋበትና አሁንስ ብሎ ጠየቀ መጀመሪያ እጃቸውን አውጡ የነበሩት ሁሉም እንደገና እጃቸውን አወጡ ብሩን እንፈልገዋለን አሉ ተናጋሪውም ክብራትና ክብራን ጉዳይን ጨርሻለሁ ለአንድ ነገር ዋጋ ስለመስጠት ተመራችኋል የተጨማደደው $100 ቢጨማደድም $100ነቱን እንደማይለቅ ተረድታችኋል መሬት የበረጋግጠው ያው $100ነቱን አላጣም አንስቼ በተፋበትም $100 ዋጋነቱን አላጣም የሰው ልጆችም እንዲሁ ናቸው ሁኔታው ምንም ይሁን ምን የፈለገውን ያህል አስቸጋሪ ሁኔታ ውስጥ ይለፉ የፈለገውን ያህል ይደክሩቱ የፈለገውን ያህል ይጎሳቆሉ የፈለገውን ያህል ይረገጡ የሰውነት ወይም ሰው የመሆን ዋጋቸው ሊያጡ አይገባም ማንንም ሰብአዊነቱን አያጣም ወንድሞቼና እህቶቼ የፈለገውን ያህል ደሃ ብትሆኑ በሁኔታችሁ የተነሳ ማንንም ክብራችሁን እንዲነካው መፍቀድ የለባችሁም እናንተም ብትሆኑ ሰዎች ያለበትን ሁኔታ በማየት ክብራቸውን መንካትና ሰብአዊነታቸውን ማዋረድ የለባችሁም በፈለገው ጉዳይ ላይ ጥፋተኛ ቢሆኑ እንኳን ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሁሌም አልኮል ወይ ማስካሪ መጠጥ የሚጠጣ ሰው ቀርቦላቸው ጓደኞቻቸው ሰሃቦቹ ሰውየው መራገም ሲጀምሩ ተውት አትርገሙት እሱ አላህና መልእክተኛውን ይወዳል አሉ ይህ ሰካራም ሰው ነው ግን ነብዩ ሰለላሁ ዐለይሂ ወሰለም አያችሁ ይህ ሰካራም ሰው አላህንና ነብዩን ሰለላሁ ዐለይሂ ወሰለም ይወዳል ተውት ነበር ያሉት ማለትም እኔ ጥፋተኛ ልሆን እችላለሁ ግን የፈለገውን ይሁን ሰብአዊ ፍጡር ነኝ ሰብአዊ ፍጡርነቴን ግን አይቀንሰውም አንድ ሰውን አስመልክቶ ሁሌም ቢሆን ማስተዋወስ ያለባችሁ ወንድሞቼና እህቶቼ ልዩነት ማድረጋችሁን ነው በእነዚህ በሁለት ነገሮች በሰውየውና በድርጊቱ መካከል ያለውን ድርጊቱን ልንወቅሰው ልንኮንነው መጥፎ አስነዋሪ ድርጊት መሆኑን ልንገልጽ እንችላለን ሰውየው ግን ሰብአዊነቱን ወይም ሰብአዊ ክብሩን ሊያጣ አይገባም ካፊር ወይም ሙስሊም ያልሆነ ቢሆን እንኳን ቀደም ብዬ ያልኩት ይሄን ነበር ወለቀድ ከረምና በኒ አደም
الله سبحانه وتعالى يعدم اللج علاق ነው ወይም አከበር ነው ይላል የአደም ልጆች ሁሉ በአላህ Subhanahu Wa Ta'ala የተከበሩ ናቸው ይህንን ስል والله ፖለቲካችንን ለማስተካከል ወይም ማስተካከያ ለማድረግ አይደለም ወይም ጥሩ መስሎ ለመታየት ወይም ሙስሊም ያልሆኑ ሰዎች በመካከላችን ስላሉ አይደለም ያ ተያያዥነት የለውም እኛ የነብያችን ሰለላሁ ዐለይሂ ወሰለም አስተምሮት ወይንም ትምህርትን ያደረሰን ብቻ ነው እስላም ምን እንዳለ እየተናገርን ነው እስላም ትልቅ ትኩረት የሰጠው ስለ ሰብአዊ መብት አይደለም ምንም እንኳን ይህን አስመልክቶ በርካታ ያለው ነገር ቢኖርም ዋናው ማስተዋወስ ያለባችሁ የፈለገ ሁኔታ ውስጥ ቢሆኑ የሰው ልጆች መሆናቸው ነው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሁሌም ቢሆን አሁን እንደምትሰሙት ያለው ነገር የተናገሩት ያም ልጃችሁ ቤት ውስጥ ወዲያው ዲያለ ሲጫወት ቃቢ ሰብር መራገም ትጀምራላችሁ ወይም ትጮሁበታላችሁ ወይም ትሰርቧቸዋላችሁ ነብያችን ሰለላሁ ዐለይሂ ወሰለም ግን And the Prophet ﷺ said, look, inna lil aniyati ajal kama anna lakum ajal fala tasubbu awladakum. He said, your house ልክ እናንተ የተወሰነ እድሜ እንዳላችሁ ሁሉ የቤታችሁ ዕቃዎችም የተወሰነ እድሜ ያላቸው እናም ልጆቻችሁን አትርገሟቸው ነበር ያሉት ሁሌም እንደምትሰሙት ሰዎች የሌሎችን ሰዎች ሰብአዊ ክብርና ዝናቸውን ሲያጎድፉ ታያላችሁ ወንድሞቼና እህቶቼ እስላም ግን ምንም ይሁን ምን ይህንን አይደግፍም ለዚህ ነው እስላም አለመደገፍ ብቻ ሳይሆን በዝምታ ማለፍንም የማይፈቅደው ዴዝሞንድ ቱቱ በአንድ ወቅት እንዳሉት ኢፍታዊ የሆኑ ሁኔታዎች ባሉበት ሁኔታዎች ውስጥ ገለልተኛ አቋም ለመያዝ ከወሰናችሁ ከጨቋኞች ጋር እንዳበራችሁ ይቆጠራል ብለዋል ያ በእስላም ተቀባይነት ያለው አቋም አይደለም ያን አስመልክቶ አንድ ነገር ማድረግ አለባችሁ በአንድ ወቅት አንድ ንጉስ ህዝቦቹን ሊፈተናቸው ፈለገ ይባላል ምን አደረገ አንድ ትልቅ ቋጥኝ ሰዎች በሚተላለፉበት መንገድ ላይ አንከባሎ አስቀመጠውና ከሌላ ቋጥኝ ጀርባ ተደብቆ ሰዎች ሁኔታውን እንዴት ያዩት እንደሆነ መከታተል ጀመረ ያ ቋጥኝ በዛ መንገድ ላይ ለሚተላለፉ ሰዎች አስቸጋሪ የሆነ ጋሪጣ ነበር ከሱ ሚኒስትሮች ጥቂቶቹ በዛ ሲያልፉ ቋጥኙን አይተው በጎኑ አልፈው ሄዱ ሌሎች ሰዎችም ዞር ብለው አይተው ቋጥኙን አልፈው ተሻግረው ሄዱ አንድ ገጠሬ ዕቃውን ሸክፎ ወይም ተሸክሞ መጣ ቋጥኙን ሲያይ የተሸከመውን ዕቃ አውርዶ አስቀምጦ ቋጥኙን መግፋት ጀመረ ከእግረኞቹ መንገድ ላይ ለማስለቀቅ ይህን ትልቅ ድንጋይ ሲታገል ቆይቶ በስተመጨረሻ ላይ ገፍቶ ከመንገድ አወጣው ሲያንከባልለውም ከቋጥኙ ስር በውስጡ በርካታ ወርቅና ከንጉሱ የተጻፈ ደብዳቤ ያለበት ቦርሳ አገኘ ደብዳቤው ከህዝብ መተላለፊያ መንገድ ላይ ድንጋዩን ላነሳው ሰው ከንጉሱ የተሰጠ ስጦታ ነው የሚል ነው ይህ ጽሑፍ ሰፍሮበታል ይህ ንጉሱ ያደረገው የሚፈጸመው ድርጊት ነው ነብያችን ሰለላሁ ዐለይሂ ወሰለም ከዛሬ 1400 ዓመታት በፊት የነገሩን ነገር አለ አንድ ሰው በመንገድ ላይ ሲጓዝ ትልቅ የዛፍ ግንጣይ ለሰዎች መተላለፍን በሚያስቸግር መልኩ መንገዱን ዘግቶ ያገኝና ይህንን የዛፍ ግንጣይ ከሙስሊሞች መንገድ ላይ ላንሳው ይላል አንስቶም መንገዱን ነፃ ያደርገዋል አላህ Subhanahu Wa Ta'ala ወንጀሉን ማረውና ጀነትን አስገባዋሉ ይህ ድርጊት ያነሰ ተግባር ሊሆን ይችላል ወይም ትንሽ ድርጊት ሊሆን ይችላል ግን በእስላም ያለው አስተሳሰብ ሙስሊም እንደመሆኑ መጠን ለሰው ልጆች የምታበረክተው ነገር መኖር እንዳለበት ማስገንዘብ ነው ለሰው ልጆች የምታበረክተው ትልቁ አስተዋጽኦ ደግሞ ሁሌም ሰብአዊ መብታቸውን ማክበርና ኢፍትሃዊነትን በማጥፋት አዎንታዊ አስተዋጽኦ ማድረግ ነው ወንድሞቼና እህቶቼ ገለልተኛ መሆን አንችልም ስለ መብቶች ልናወራ እንችላለን ይህን ማድረግ ትችላለህ ያን ማድረግ ትችላለህ መብትህ ነው ልንል እንችላለን ግን ስለነዚህ ስለተጨቆኑ ሰዎች የሚናገር ሰው የለም ትናንት ስንነጋገር ስለነበረው ስለተፈቱ ሴቶች ባላልባ ስለሆኑ ስለ ኤድስ በሽተኞች የአካል ጉዳተኛ ስለሆኑ ሰዎች የሚናገር ሰው የለም የአካል ጉዳተኛ የሆኑ ሰዎች የኛ ህብረተሰብ እንዴት እንደሚያስተናግዷቸው አይታችኋል የሙስሊም ማህበረሰብ ራሱ እንዴት እንደሚያያቸው አይታችኋል ሰብአዊነታቸውን እንዴት እንዳሳነሰው እንዴት ትኩረት እንደተነፈጋቸው ሱብሃንአላህ ይህን ስሙ እንደተነገረኝ በአንድ መንደር ውስጥ አንድ ቤተሰብ አንድ ልጅ አላቸው ይህ ልጅ የአእምሮ ዘገምተኛ ነው እነዚህ ቤተሰቦቹ የሱ ስህተት የሆነ ይመስል በዚህ ልጃቸው በጣም ያፍራሉ የተወለደው እንደዛ ነው እና ምን ያደርጋሉ ከቤት እንዲወጣ አይፈቅዱለትም ወጥቶም አያውቅም ምክንያቱም ሌሎች ይህንን ልጃቸውን እንዲያዩት አይፈልጉም ያፍሩበታል ልጁ ላለበት ሁኔታ የሱ ስህተት ምኑ ላይ ነው ብላችሁ ጠይቁ ግን የምናደርገው ይሄንን ነው በአንድ ወቅት መንትየዎች ወደ አሜሪካ ሊመጡ ተደርገው ነበር ጭንቅላታቸው ላይ ተጣብቆ የተወለዱ ናቸው
የሁለት ዓመት ዕድሜ ያላቸው ሁለት የሚያማምሩ ሴት ልጆች ናቸው የተወለዱት እዚሁ አካባቢ ነው እንደዚህ የተጣበቁ ልጆች መወለዳቸው ሲታወቅ ሰው ላጠፉት ጥፋት አላህ ሊቀጣቸው ነው እንደዚህ አይነት ልጅ የሰጣቸው ነበር ያለው እና እርዳታ ነፈጓቸው አንድ ካናዳዊ ዶክተር ስለነዚህ ልጆች ሰምቶ ለነዚህ ልጆች የሚያስፈልገውን የቀዶ ጥገና ወጪ ከሃ እስከ በድረስ ራሱ ችሎ ሊያከናውን ተስማማ በዚህ ሂደት ውስጥ ምን ነበር ያለው እነዚህ የሰው ልጆች ወይም ሰብአዊ ፍጥሮች ናቸው መልካም የሆነ አናኗር ወይም የኑሮ ሁኔታ ይገባቸዋል ነበር ያለው የኛን ሁኔታ ያየን እንደሆነ ይህ የአላህ እርግማን ነው የአላህ ቁጣ ነው ብለን ሰብአዊነታቸውን እንገፋቸዋለን ይህ ተቀባይነት የለውም ወንድሞቼና እህቶቼ والله ስለመብት እናገራለን ግን ዋናውና አስፈላጊው የሰው ልጅ መሆናቸውን መገንዘብና መቀበል ነው ሁሌም ቢሆን በሌሎች የሰው ልጆች ላይ ለሚደረገው መጥፎ ድርጊት ታዊ ነው ለማለት የምናደርገው የመጀመሪያው ነገር የሰብአዊነት ክብራቸውን ዝቅ ማድረግ ነው አውሮፓውያን አፍሪካውያን ላይ ያደረጉት ይህንን ነው አረመኔዎች ዘላሎች ናቸው ነበር ያሏቸው እኛም ብንሆን እነሱን ካፊሮች ናቸው የሆነ ሁሉ ይገባቸዋል ስለነሱ ብዙም አትጨነቁ እንላለን ምን ያደረግን ነው አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም የአደምን ልጅ አላቅ ነው ወይም አከበር ነው ያለው እኛ ግን ዝቅ ያደረግነው ነው ይህንን ትልቅ የሚያምር ኤግዚቢሽን ለቀን ስንወጣ ተስፋ የምናደርገው ምን ያህል ተማርን የሚለው ላይ ሳይሆን በተማርነው ምን ልናደርግበት እንችላለን የሚለው ላይ ነው የዚህ ኤግዚቢሽን አላማው እያንዳንዳችንን በእውቀት የተሞላ ተንቀሳቃሽ ቤተ መጻሕፍት ማድረግ አይደለም ያ አይደለም ለዛ ራሳችሁ መጻፍ ማንበብ ትችላላችሁ ዋናው አላማ ከተማርነው ውስጥ ምን ማስተማር ምንስ መውሰድ እንችላለን ነው ከዚህ ስንወጣ በህብረተሰባችን ላይ አዎንታዊ ተጽዕኖ ማምጣት እንድንችል ነው አስታውሱ በጎ ስራ ከቤት ይጀምራል የሚባል አባባል አለ የቤተሰባችሁ አባል የሆኑ ሰዎችን ሁሌም ቢሆን እንደ ሰብአዊ ፍጡር አድርጋችሁ ታያችኋላችሁ ምንም ይሁን ግን ይህንንስ በተግባር እንዴት ትገልጹታላችሁ ነብያችን ሰለላሁ ዐለይሂ ወሰለም የሰዎችን ብቻቸውን የመሆን መብታቸውን ስለማክበር ተናግረዋል ያ የመብታቸው አካል ነው አላህ Subhanahu Wa Ta'ala ወላ ተጀሰሱ ይለናል አንዱ ሌላውን አይሰልል ብሏል ሰዎች ብቻቸውን የመሆን መብት አላቸው ብቻቸውን ስለመሆን መብት ስናወራ አንድ ቀልድ ተዛለኝ የሚያስቃችሁ እንደሚሆን ተስፋ አደርጋለሁ ኢንሻአላህ መሳቅ አለባችሁ በአንድ ወቅት አንድ ሙስሊም ሀገር ህዝባዊ ምርጫ ያደረጉ ነበር ምርጫው ይህን ሰው ትፈልጋላችሁ ወይንስ ይህንኛውን የሚል ነበር ስቀልድ ነው ጥያቄው ትቀበላላችሁ ወይስ አትቀበሉም የሚል ነበር ማለትም የነበረው አንድ ተመራጭ ብቻ ነበር ይህን ተመራጭ ፕሬዝዳንት እንዲሆን ትፈልጋላችሁ ወይስ አትፈልጉም ያ ነበር ምርጫው ለብቻችን ስለመሆን መብት ነው የምንነጋገረው እናም አንድ ነሽጥ ያደረገው ወጣት ወደ ምርጫው ጣቢያ ሄደ መምረጫው ሳጥን ገብቶም ለብቻው ሲሆን ወረቀቱ ላይ ትልቅ ኤክስ በማድረግ አንፈልግም የሚል ድምጽ ሰጠ ባደረገው ነገር በጣም ተደስቶና ኮርቶ ወደ ቤቱ ተመለሰ ባለቤቱም ምርጫው እንዴት ነበር ብላ ጠየቀችው ዛሬ በጣም ድንቅ ነበር የሚሰማኝን ተናግሬ ወይም አድርጌ መጣሁ አለ ምን ማለት ነው አለችው ሚስቱ ፕሬዝዳንቱን አንፈልግም ብዬ ድምጽን ሰጥቼ መጣሁ አላት አንተ ሞኝ የደህንነት ሰዎች ነገር በተቀጥታ እቤታችን እንደሚመጡ አታውቅም ከስራ ሊያባረሩ እንደሚችሉ አታውቅም ከስራ ካባረሩ ደግሞ ልጆቻችንን ማሳደግ አንችልም መመገብም አንችልም አረ መኖሪያም አናገኝም አለችው ሰውየው የሰራው ጥፋት ታየው በጣም ደነገጠ ወደ ምርጫ ጣቢያው ተመልሶ ሄዶ በሩ ላይ ዘበኛው ቆሟል ይቅርታ አድርግልኝ ጋሼ በጣም ትልቅ ተሰርቻለሁ ይቅርታ ይደረግልኝ ስተቴን ለማስተካከል የምርጫ ወረቀቴን መልሼ ማግኘት አለብኝ አለው ዘበኛውም ትክ ብሎ አይቶት ለአሁኑ ስተትህን አስተካክለንልሃል በሚቀጥለው ግን እንዳትሳሳት ተጠንቀቅ አለው ይህ ለብቻ የመሆን መብት ጽንሰ ሐሳብ ነው እስላም የሰዎች መብት አንዱ አካል እንደሆነ ያስተምራል በአሜሪካን ሀገር ሰዎች የአናናስ ጭማቂ ይጠጣሉ የአናናስ ጭማቂው ልክ የወይን ጠጅ የሚመስል ቀለም አለው ሰዎች ይህን የወይን ጠጅ ነው ወይስ የአናናስ ጭማቂ ወይስ ምንድነው ያሉ ጥያቄ ያበዛሉ ሌሎች ሰዎች ላይ ስተት ፍለጋ ሲባል ብቻ ምርምር ማድረግ እስላም ይህን ይከለክላል የሰዎች ለብቻ የመሆን መብታቸው መከበር አለበት ግላዊ መብታቸው መከበር አለበት ይላል ማለትም ጥርጣሬው ቢኖርህ እንኳን በዚህ መልኩ ሰዎችን መከታተልና አሃ ወንድሜን አገኘሁት አሃ እህቴን አገኘኋት ይህን ነገር ሲያደርጉ ብለን ለማረጋገጥ መሞከር
ክልክል ነው የዚህ አይነት ምሳሌዎች በርካታ ናቸው ግን እስላም በግልጽ ከሚታየው ልቆ ይሄደ ነው አንድ ማስተዋወስ ያለባችሁ ምንም ይሁን ምን እነዚህ ሰዎች ሰብአዊ ክብር ያላቸው የሰው ልጆች መሆናቸው ነው በዋናነት ማለት የፈለኩት ይህን ነው በተረፈ እዚህ ቸና ያለው ሁኔታ በጣም በፍጹም የሚያስደስት ነው አንድ ጠንከር አድርጌ ለነግራችሁ የምፈልገው ከናንተ ከወንድም ከህቶቼ ልካፈል የምፈልገው ነገር በእኛና በእናንተ መካከል ተመሳሳይ የሆኑ ነገሮች እንዳሉ ነው ማለትም እኛም በምዕራቡ ያለነውና እናንተም እዚህ ያላችሁ ሙስሊሞች በቁጥር አናሳ የሆንበት ሙስሊም ያልሆኑት በሚበዙበት ሀገር የምንኖር ሰዎች ነን ስለ ሃይማኖታችንም የተሳሳተ ግንዛቤ የተያዘበት ሁኔታ ነው ያለው እኛም እናንተም የዚህ የተሳሳተ ነገር ግንዛቤ መያዝ የጥፋት ድርሻችን አለበት እኛን ባዩ ወይንም ሙስሊም ባዩ ቁጥር መጥፎ የሆኑ ስዕሎች በአእምሮአቸው ይመጣል እኛም ሙስሊም ያልሆኑ ሰዎች ኃላፊነት አለብን የእስላምን ጥሩ ገጽታ ማሳየት አለብን ይህንንም ለማድረግ እንዲሳካልን ደግሞ አንድነት ሊኖረን ይገባል መለያየት የለብንም በሆኑ ጉዳዮች ላይ ልዩነት ሊኖረን ይችላል ግን ይህ ልዩነታችን እድገታችንን የሚጎትት መሆን የለበትም ደህንነታችን ላይ ተጽዕኖ ሊኖረው አይገባም አሁን በአለም ላይ የሆነ ያለውን ታያላችሁ የደቡብ አሜሪካን ሀገሮች አንድ የሆኑ ነው የአውሮፓ ሀገሮችም አንድ የሆኑ ነው የኤስያ ሀገሮችም አንድ የሆኑ ነው የሙስሊሞችን ሁኔታየን እንደሆነ ግን በአለም አቀፍ ደረጃም ይሁን በአገር አቀፍ ደረጃ የመለያየት ዝንባሌ ነው ያለው እንዲሁም አጥብቀን እየተናገርን ያለነው ልዩነት እንዳለን ነው 5 ሙስሊሞች ቢኖሩና አንድ ጥያቄ ብትጠይቋቸው 7 መልስ ነው የምታገኙት እየተባለ ይነገራል ሁኔታው እንደዛ ነው በጣምም የሚያሳዝን ነው የእስላምን አስተምሮት ያየን እንደሆነ ግን ወደ አንድነት የሚጠራ ነው ብቻን ከምትሰግደው በጀማ ከሰገድክ የበለጠ ምንዳ ታገኛለህ ዑምራ አድርግ ሐጅ ከሌሎች ከሙስሊሞች ጋር የሚደረገው የበለጠ ምንዳ የሚያስገኝ ነው የቱንም ቀንጹም ግን በረመዳን ከሰዎች ጋር አንድ ላይ ስትጾም የበለጠ ምንዳ ታገኛለህ ወደ አንድነት የሚጠሩ በርካታ መመሪያዎች ቢኖሩንም እኛ ግን በጣም የተበታተንን ይህ ሲሆን ደግሞ እንሸነፋለን አላህ Subhanahu Wa Ta'ala እንደሚለን ولا تنازعوا فتفشلوا وتذهب ريحكم እርስ በርስ አትጨቃጨቁ ይሄ ወደ ውድቀት ብቻ የሚመራችሁ ነው አትበለጽጉም ይለናል እናም ወንድሞቼና እህቶቼ አንድ ሁኑ ምንም ልዩነት ቢኖረንም በስተመጨረሻው ግን ሰብአዊ ፍጡራንና የሙስሊም ኡማ አንድ አካል ነን የዛ የሙስሊሙ አካል እንደመሆን ይመጣል መብት እንዳለኝ ሁሉ ግዴታም አለብኝ በሉ በሁለተኛ ደረጃ ደግሞ ትግላችሁ ከምን ጋር እንደሆነ ለዩ ምንድነው የምንፈልገው ልዩነት ሊኖረን ይችላል ግን ትግላችን ወይም ጦርነቱ ከማን ጋር ነው ለእያንዳንዱ ነጥብ ጦርነት ማንሳት አለብን በሌላ አነጋገር ቅድሚያ ሊሰጠው ስለሚገባው የበለጠ አስፈላጊ ስለሆነው የፊቅህ ውሳኔ ነው በዚህ ሰዓት የበለጠ አስፈላጊ ስለሆነው ነገር አስተውሉ በአንድ ወቅት ሰዎች የትራፊክ አደጋ አጋጠማቸው በአደጋው አጥንታቸው የተሰባበረ ደማቸው ለሞት በሚያደርስ ሁኔታ እየፈሰሰ ያካሉት አንዱ ወደ ድንገተኛ ክፍል ደረሰ ዶክተሩ ሰውየውን ካየው በኋላ አውራጣቱ ተሰብሯል መጠገን አለብኝ ቢል ሰውየው ለሞት በሚያደርስ ሁኔታ እየደማ ያለ ይሄ ደደብ ዶክተር አውራጣቱ መጠገን አለብኝ ይላል በርግጥ አውራጣቱ ተጎድቷል እንደተሰበረ እናምናለን ግን ሰውየው ከዛ የከፋ ሁኔታ ላይ ነው ያለው ደሙ እየፈሰሰ ነው ስለዚህም ትኩረት ሊሰጡ የሚገባው የበለጠ አስፈላጊ ሆነው ላይ ነው የመኪናችሁ ሞተር ከጥቅም ውጪ የሆነ የመኪናው ቀለም ሊያሳስባችሁ አይገባም የከበደውን ችግር ማስቀደም አለባችሁ በተመሳሳይም እኛ በህብረተሰባችን ውስጥም ያለው አንድ አይነት ነው ምንድነው ማድረግ የምንፈልገው ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ጥሩ ምሳሌ አለን አይሻ ረዲየላሁ ዐንሃ ባወራቸው ሐዲስ كان أول ما قال رسول الله صلى الله عليه وسلم للناس لا إله إلا الله نبياتنا صلى الله عليه وسلم لسوج كسبكوت وسط يمجمّرياو قال لا إله إلا الله بلو يمتلوانات نبر عليكم قتلام عائشة رضي الله عنها من عليك بزي لا استياتوان ست محمد صلى الله عليه وسلم قتلوا الكل متت አቁሙ ብለው ቢሆን ኖሮ ሁሉም አልኮል መጠጥ አናቆም ነበር የሚሉት እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ዝሙትን ወይም አመንዝራነትን አቁሙ ቢሉ ኖሮ ሁሉም ሰው ዝሙትን አናቆም ነበር የሚሉት ያለችው በጣም አንገብጋቢ የሆነ ነገር ነው መቅደም ያለበት አያችሁ ሁሉም ችግሮች ናቸው ግን ለፍልሚያ መቅደም ያለበትን መምረጥ አለብን ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ አይሻ ሲነግሯት ምን አሉ አየሽ ከአባ በመካ የሚገኘው የአላህ ቤት በመጀመሪያ በኢብራሂም ጊዜ ሲገነባ አሁን ባለው መልኩ አልነበረም የተገነባው
በኢብራሂም አለይሂ ሰላም ጊዜ ሁለት በሮች ነበሩት በአንዱ በር ከተገባ በኋላ በሌላኛው በር ይወጣ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም ቀጥለውም ግን አሉ እንደኔ ፍላጎት ቢሆን ኖሮ በኢብራሂም ጊዜ እንደነበረው አድርጌ ነበር የምገነባው ግን ምን ያደርጋል ያንቺ ህዝቦች ለኢስላም አዲስ ስለሆኑ ይህን ነገር አንስቻላ እናግራቸውም ነበር ያሉት ሙስሊሞች ናቸው ረሱል ሰለላሁ ዐለይሂ ወሰለም በዛን ወቅት ይህንን ጉዳይ ማንሳቱ አስፈላጊ አይደለም ብለው ተውት ይህ ብቻ አይደለም ዛሬ አርብ ነው አንዳንዶቻችን ሱረቱል ካህፍን ቀርተን ይሆናል በጁምዓ መቅራቱ ሱና ስለሆነ በሱረቱል ካህፍ ውስጥ ከድር ምንድነው ያደረጉት ጀልባዋን ቀደዋት ነበር ሙሳ አለይሂ ሰላምም ምን ያደረክ ነው እነዚህ እንዶች ጀልባ አበላሽህባቸው ብለው ተቃወሙ ከድር ምንድነው ያሉት ከኒ ጋር መታገስ አትችልም ብያል ነበርም ብለው ቀጠሉ ታሪኩ ይቀጥልና በስተመጨረሻ ጉዳዩን አብራሩላቸው ከድር ለሙሳ ከበስተኋላችን አንድ ግፈኛ መሪ አለ ይህችን ጀልባ በመልካም ሁኔታ ላይ ካገኛት ይወስድባቸዋል ወይም ይወርስባቸዋል ስለዚህም የተበላሸ ጀልባ ጭራሹን ጀልባ አልባ ከመሆን የተሻለ ነው ብዬ ያበላሸሁባቸው አሉት በርግጥ አሁን ጀልባዋ ተበላሽታለች ግን ይሄ ግፈኛ መሪ ሲያየው ጀልባው የተበላሸ ስለሆነ ይተዋል ለዚህ ነው ጀልባዋ እንዲቀርላቸው ወይም እንዳይወሰድባቸው ያደረኩት ነበር ያሉት ለሙሳ እና ወንድሞቼና እህቶቼ አካባቢያችንን ምን ይሆን እንዳለ እናም የፍልሚያ አጣጫችንን እንምረጥ በስተመጨረሻም በውስጣችን ያለው ሰብአዊነትና ሰብአዊ የመሆን ክብራችን የአንድ ቤተሰብ አባልነትና የእምነታችን አንዱ አካል ይሁን ልባችንን አጽድተን አንዳችን ለሌላው መተሳሰብ አለብን ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ተቀምጦ ሳለ አንድ ሰው መጥቶ ከስብሰባው ገብቶ ተደባለቀ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው በዚያ በር ይገባል ያም ሰው ከጀነት ሰዎች ነው ብለው ተናግረው ነበር ይህ ተራ የሆነ ሰው ኖርማል ዝና እንኳን የሌለው ሰው ገባ በነጋታው ነብያችን ሰለላሁ ዐለይሂ ወሰለም ተመሳሳይ የሆነ ነገር ተናገሩ ያው ሰው በዛው በር ገባ በሶስተኛውም ቀን መልእክተኛው ሰለላሁ ዐለይሂ ወሰለም ተመሳሳይ የሆነ ነገር ተናገሩ ያው ሰው በዚያ በር ገባ አብዱላህ ኢብኑ ዑመር እዛው ተቀምጦ ነበርና ምን አለ ይህ ሰውዬ ልዩ ሰው መሆን አለበት አለ ሶስት ቀን በተከታታይ መልእክተኛው ሰለላሁ ዐለይሂ ወሰለም ተመሳሳይ የሆነ ነገር ሲናገሩ ከበሩ መዝለቁ የሆነ የሚሰራው ነገር ቢኖር ነው እና ማወቅ አለብኝ አሉ እናም ወደ ሰውየው ሄደው ከባለቤቴ ጋር ተጣልቻለሁ እና ጥቂት ቀን ካንተ ጋር እንድቆይ ብትፈቅድልኝ አሉት በአረቦች ባህል አንድ ሰው መጥቼ አንተ ዘንድ ልቆይ ሲል ምክንያትህ ምንድነው ምን አጋጠመኝ የሚል ጥያቄ መጠየቅ ነውር ነው እናም ሰውየው እሺ ብለው ተቀበሏቸው አብዱላህ ኢብኑ ዑመርም ለሊቱን ሙሉ ሲጠብቁ ሰውየው ለሌሊት ሰላት ሳይነሳ ለፈጅር ወይም የሱብሂ ሰላት ሲደርስ ብቻ ከእንቅልፉ ተነሳ አብዱላህ ኢብኑ ዑመርም ለራሱ ምን አለ ምናልባት እንቅልፍ አሸንፎት ይሆናል በተከታዩ ቀንም ለሊቱን ሙሉ ቁጭ ብሎ ሰውየው ለሊት ሰላት መጥቶ ይሰግዳል ብሎ ቢጠብቅ ሰውየው ሳይነሳ ቀረ አብዱላህ ኢብኑ ዑመርም ምናልባት ሁለተኛውንም ቀን እንቅልፍ አሸንፎት ይሆናል ብሎ ገመተ በሶስተኛው ቀን አብዱላህ ኢብኑ ዑመር ለሊቱን ሙሉ ቁጭ ብሎ ሲጠብቅ ሰውየው ለሌሊት ሰላት ሳይነሳ ለሱብሂ ወይም ለፈጅር ሰላት ሲደርስ ብቻ ከእንቅልፉ ተነሳ አብዱላህ ኢብኑ ዑመርም ሰውየው ምን አለው መልእክተኛው ሰለላሁ ዐለይሂ ወሰለም ስላንተ የጀነት ሰው መሆን ተናግረው ነበር ለሶስት ቀን ያህል አንተ ጋር ስቆይ ከሚስቴ ጋር ጠብ ኖሮኝ ሳይሆን ምን የተለየ ነገር እንደምሰራ ለማወቅ ነበር የሌሊት ስግደት ስትነሳ አላየውህም አሉት ሰውየው ወራኒ የሌሊት ስግደት ብዙም አልሰግድም የዘውትር አምስቱን ቋሚ ሰላቶች ሰግዳለሁ ግን ከመተኛቴ በፊት በአንድ ሙስሊም ወንድሜ ላይ በልቤ ያስኩት ቅሬታ ካለ ያንን ሳላስወግድ በፊት አውፍ ሳልለው በፊት አልተኛም አላቸው ወንድሞቼና እህቶቼ በዛ ተግባሩ የተነሳ ትልቅ ነገር ባይመስለንም መልእክተኛው ሰለላሁ ዐለይሂ ወሰለም ግን ከጀነት ሰዎች አንዱ ነው ብሎ መሰከሩለት በስተመጨረሻው ወንድሞቼና እህቶቼ ስለ ራሳችሁ ትልቅ ግምት ይኖራችሁ የማንነት ስለንቦናችሁ ዋነኛው ነገር በአላህ Subhanahu Wa Ta'ala ክብር የተሰጣችሁ መሆናችሁ ነው ራሳችሁን ዝቅ አታድርጉ ለሌሎችም ዝቅ እንዲያደርጓችሁ አትፍቀዱላቸው ማንንም ቢሆን ዝቅተኝነት እንዲሰማችሁ ሊያደርጋችሁ አይችልም የእናንተ ስምምነት ከሌለበት በስተቀር በውስጣችሁ ያለችውን ነፍስያችሁን ማንንም ዝቅተኛ ሊያደርጋት አይችልም በማንነታችሁ ኩሩ በማንነታችሁ ከመክሮት የበለጠ አስፈላጊው በማንነታችሁ በኩራት መኖርም ጭምር ነው ስለራሳችሁ የምታቀርቡት ምስል ያ መሆኑን አረጋግጡ ግዚያችሁን በአግባቡ ተጠቀሙ ይህን ለማድረግ ጥሩ መንገድ ከመተኛታችሁ በፊት ዛሬ ምን ጥሩ ነገር ሰራው መኖሬን ዋጋ ወይም ትርጉም የሚያሰጠው የሆነ ብላችሁ ጠይቁ
ዛሬ ካልሆነላችሁ ምናልባት ኢንሻአላህ ነገ ተሰሩ ይሆናል جزاكم الله خيرا والسلام عليكم ورحمة الله وبركاته جزاكم الله خير والسلام عليكم ورحمة الله وبركاته جزاك الله خير ወደ ጥያቄና መልስ ክፍለ ጊዜ ደርሰናል ሙስሊም ላልሆኑ ወንድሞችና እህቶች የመጠየቅ ቅድሚያ ይሰጣችኋል ፍላጎቱ ያላችሁ ወደ መነጋገሪያው ቀርባችሁ ጥያቄ መጠየቅ ትችላላችሁ السلام عليكم ስለ ሴቶች ጭቆና መጠየቅ እፈልጋለሁ አላህ ሁሉን መብት ሰጥቶን ሳለ አንዲት ሴት ከተጨቆነች እንዴት ትቋቋመው ጭቆናውንስ ለማስወገድ ምን ማድረግ አለባት What should she do to handle the oppression? Like we said, there are two elements. ቀደም እንዳልኩት እዚህ ሁለት ነገሮች አሉ አንደኛ እንዲጨቁኗችሁ መፍቀድ የለባችሁም ሁለተኛ ከተጨቆናችሁ መታገል አለባችሁ ይሄ ለወንድም ሆነ ለሴት ምንም ልዩነት የለውም አንዳንድ ጊዜ ሴት እህቶቻችን ያለባቸው መከራ አይታየንም አንዲት ሴት በደል ከበዛበት ዝምድና ውስጥ ለቃ የምትወጣው በአማካይ ከ12 እስከ 18 አመታት ባለ ጊዜ ውስጥ ነው በደልና ግፍ ከበዛበት ዝምድና ለመላቀቅ በአማካይ ይህን ያህል ጊዜ ይወስድባታል በጥናት እንደተረጋገጠው ይህን ማስተካከል ታዲያ የአንድ ሰው ስራ አይደለም ህብረተሰባችን መሳጅዶቻችን የማህበረሰባችን መሪዎችን እንቀርባቸው የሚቀሉን ሰዎች መሆን አለባቸው ከተበደሉ ሰዎች ጎን የሚቆሙ አይነት መሆን አለባቸው የተበዳዮች አጋር የሚያስመስላቸውን አይነት ድባብ መፍጠር የሚችሉ ሰዎች መሆን አለባቸው ሰዎች እኔን በጥፋተኝነት ይፈርጁኛል የሚል ስሜት ሳያድርባቸው መተው ሊያናግሯቸው የሚችሉበት አይነት ስሜት እንዲኖራቸው የሚያስችሉ መሆን አለባቸው ለምሳሌ እኔ አንዳንድ ኢማሞች እንዲህ እንደሚያደርጉ አውቃለሁ እህቶቻችን መተው ባሌ ዛሬ ለትንሽ በጩቤ ሊገለኝ ነበር ብለው ስሞታ ሲያቀርቡ መጀመሪያ የሚያቀርቡላቸው ጥያቄ ምን አጥፍተሽ ነው የሚል ነው ልክ የሰውየውን ወይም የባልየውን ድርጊት የተፈቀደ በሚያስመስል መልኩ ምንም ታድርግ ምን ማንንም የሰው ልጅ በዛ ሁኔታ መጠቃት የለበትም ግን እሷ ያደረገችውን ነገር ማወቅ ይህን ያህል አስፈላጊ አይደለም እሷን ለመውጋት የሚያበቃው ምክንያት ሊሆን አይችልም እኔ ሴቶችን ምን አይነት በደል እንደሚያጋጥማቸው ባላውቅም ዋናው ግን የጉልበት ጥቃት ወይም የአካል ጥቃት ነው ብዬ ገምታለሁ በባሏ ሊሆን ይችላል እንደ ምሳሌ እንውሰድ በጥቃቱ የድግግሞሽ ብዛት ወይም መጠን ላይ ተመርኩዤ የምለው ሴቶች በተቻለ ፍጥነት አንድ ነገር ማድረግ እንዳለባችሁ ነው ይህንን በቀላሉ ከተሞክሮ ያገኘሁት ነው ሚስቶቻቸውን በተደጋጋሚ በማጥቃት ላይ የሚዘወትሩ ሰዎችን ስናይ በቶሎ ማብቂያ ይኖረዋል የሚባል ነገር አይደለም ስቃዩ ቀጣይነት ያለው ነው ስለዚህ በተቻለ መጠን ብልህ የሆነ እናንተ ላይ አስቀድሞ ብይን ለመስጠት የማይቸኩል የሆነ ሰው ፈልጋችሁ ጉዳዩን አቅርቡት እዚህ አካባቢ ምን አይነት ድጋፍ ሰጪ አካል እንዳላችሁ አላውቅም እኛ አሜሪካን ሀገር የምናደርገው ግን ለምሳሌ በመስጂድ ውስጥ የማህበራዊ አገልግሎት ኮሚቴ የሚባል አለ እነዚህ በዚህ መስክ ልዩ ስልጣን ያወሰዱ ናቸው ለተጠቁ እህቶቻችን የሚሆን መጠለያም አለን አንዳንድ ጊዜ በጣም የሚያሳዝን ሁኔታ ሲያጋጥም መስጂዱ ራሱ በተጠቂዋ ቦታ ሆኖ ፖሊስ የሚጠራበት ወቅትም አለ ያ ሰው እንዲታሰር ፍላጎት ኖሮን አይደለም ግን የጥቃቱ መጠን የከፋ ይሆንና ዝም ብለን ከተውነው የሚያስከትለው አደጋ የምንቋቋመው አይሆንም በእስላማዊ አመለካከትም በጭራሽ ተቀባይነት የለውም ነብያችን ሰለላሁ ዐለይሂ ወሰለም አንድ ሙንከር ወይም ያልተገባ ተግባር ካያችሁ ከቻላችሁ በእጃችሁ ተጠቅማችሁ አስቁሙት ወይም ተናግራችሁ አስቁሙት ብለዋል እኔ በጣም ሰላማዊና ትግስተኛ ነን እንታገሳለን የሚሉ ሰዎች ደጋፊ አይደለሁም የታጋሽነት ትርጉሙ ያ አይደለም ትግስት ማድረግ የተጫነብህን ነገር ለማስወገድ ትግል ወይም ጥረት ያደረክ ወዲያውኑ ውጤት ባታገኝም ደጋግመ መሞከር አሁንም መሞከር ነው መታገስ የሚባለው ማስተዋወስ ያለባችሁ ምንም ማድረግ ባትችሉ እንኳን ሁሌም ቢሆን ወደ አላህ Subhanahu Wa Ta'ala ዱዓ ወይም ጸሎት ማድረግ መቻላችሁን ነው አላህ የተሻለውን አዋቂ ነው السلام عليكم ስሜ አሰር ፔሌ ነው በሴቶች ጉዳይ ላይ በሚገባ ተናግረሃል በእውነት በቆንጆ ሁኔታ ነው ያቀርብከው ግን ቁርአናችን ውስጥ አንድ አንቀጽ አለ الرجال قوامون على النساء ይላል ይህን የቁርአን አንቀጽ እንዴት ታብራራለናለህ በወንድና በሴት ግንኙነት መካከል ካለው በርካታ መደነጋገር አንፃር ይህን የቁርአን አንቀጽ እንዴት ታብራራዋለህ በቁርአኑ አንቀጽ መጀመሪያ ባለው ቃል ላይ ትኩረት አድርጋለሁ الرجال ወንዶች በሚለው ላይ ቁርአናችን
ሰውና ወንድ በሚለው ቃል መካከል ግልጽ የሆነ ልዩነት አስቀምጧል ለምሳሌ وجاء من اقصى المدينه رجل يسعى ከከተማው ሩቅ ቦታ አንድ ሰው እየገሰገሰ መጣ ይላል አንድ ሰው ረጁል በውርስ ጉዳይ ያየን እንደሆነ ደግሞ አላህ Subhanahu Wa Ta'ala ذكر የሚለውን ቃል ተጠቅሟል فللذكر مثل حظ الأنثيين እያንዳንዱ ወንድ የሁለት ሴቶችን የውርስ ድርሻ ይሰጣል ይላል እዚህ ጋር ምንድነው የምናየው መልካም ስራ በተጠቀሰ ጊዜ አላህ ረጁል የሚለውን ቃል ይጠቀማል ለዛ ነው ኢብኑ ሐያም የቁርአን ትንታኔ በሚለው መጽሐፋቸው ጺም የሚያበቅል ሰው ሁሉ ወንድ አይሆንም ማለትም ወንድነት አንድ ሰው በስራው የሚያገኘው ደረጃ ነው ያሉት ስለዚህም የቁርአኑ አገባብ ለመረዳት ይህንን በአእምሮአችን መያዝ አለብን አላህ Subhanahu Wa Ta'ala ስለ ረጁል ስለ ወንድ ሲነግረን ያ ማዕረግ በርግጥ ስለሚገባው የሆነ ሰው ነው የሚነግረን ለዛ ነው ረጁል የሚለው አረብኛ ቃል ስራው ቃሉ ተረጀለ ማለትም መሬት ላይ ፍርጥም ብሎ የቆመ ማለት ነው ይህ ቃል አንዳንዴ ለሴቶችም ጥቅም ላይ ይውላል ግን በዚህ አገባቡ የሚያመለክተው አንድ በእምነቱ መሰረት ላይ ጠንቀቅ ብሎ የቆመ ሰውን ለመግለጽ ነው በአንድ ወቅት ዑመር ኢብኑ አልኸጣብ ከጓደኞቻቸው ጋር ቁጭ ብሎ ሳሉ ምን አሉ ያ አዩሃ الناس ተመነዑ እናንተ ሰዎች ተመኙ የመመኘት እድል ብታገኙ ምን ትመኛላችሁ አሏቸው አንዳቸው ምን አለ በዚህ ቤት ሙሉ ወርቅ ኖሮኝ በአላህ መንገድ ላይ ወጪ ባደረኩት አለ ዑመርም ዝም አሉና አሁንም ያ አዩሃ الناس ተመነዑ አሉ ዱከቱ የመመኘት እድል ቢሰጣችሁ ምን ትመኛላችሁ ቀጥሉ አሏቸው አንዳቸው ወርቁን አሳንሶ በማየት አላህ Subhanahu Wa Ta'ala በዚህ ቤት ሙሉ እንቁ ወይም አልማዝ ቢሰጠኝና በአላህ Subhanahu Wa Ta'ala መንገድ ላይ ወጪ ባደረኩት አለ ዑመር አሁንም አስተያየት አልሰጡም ቀጠሉ ሰዎች አሁንም ተመኙ አሏቸው ሰዎቹ ዑመር ሆይ በአላህ ይሁንብን ምን እንደምንመኝ አናውቅም ምርጥ የሆነ ነገር የተመኘን ይመስለናል አሉ ዑመር ምን አሉ እንደኔ ምኞት ቢሆን አሉ አላህ Subhanahu Wa Ta'ala የሱን ዲን አስፋፋበት ዘንድ እንደ አቡ ኡበይዳ عمرو ابن الجراح مقداد ابن الأسود طلحة ابن عبيد الله አይነት ብርታትና ጥንካሬ ያላቸውን ሰዎች በሰጠኝ መኝ ነበራሉ እናም አላህ Subhanahu Wa Ta'ala ረጁል ወይም ወንድ ያለ ሲጠቅስ ያ ሰው የተሞገሰበት ምክንያት በጾታው ወይም በተክለ ሰውነቱ ሳይሆን በስራው ወይም በጸባዩ መሆኑን እርግጠኛ ሆኑ አላህ ምርጡን ዋቂ ነው